እሺ ውዶች ሰላም ናችሁ? እንዴት ናችሁ? አማን ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ምሳዬን አዘጋጅቼ ጨርሻለሁ። ስንት ሰዓት ሆነ? 12 ተኩል ሆኗል። 1 ሰዓት ሊሆን እንግዲህ ግማሽ ሰዓት ቀረና ማለት ነው። ምክንያት እኔ ሙቀቱን ስላልቻልኩት አርቦኛል። ለዚያ ነው ቀራርቤ ትንሽ ዩቱብ ላይ ቪዲዮ ልልቀቅ ብዬ ነው። ቆያለሁ 1 ሰዓት እስከሚሞላ ቆያለሁ። ችግር የለም። እና ምሳ ደግሞ እየበላችሁ እሺ፣ ምሳ እየበላችሁ የኔ ውዶች የኔ ማሮች የምንሰማው ወሬ ይሰውረን፣ አምላኬ ይጠብቀን አይደል እንዴ ውዶች? የምንሰማውን ወሬ ያረቅልን እና እላችኋለሁ የኔ ውዶች። ምሳ በሰዓት መብላት አለብን፣ መጠጣት አለብን፣ ማሰብ የለብንም። በተለይ ደግሞ ስደት ሀገር ሆነን ጦርነት ሊመጣ ነው ምናምን አትስሙ፣ እሺ አትስሙ። በየሃይማኖታችን ጸሎት ማድረግ አለብን። ጸሎት ስነድም ጸሎት፣ ተቀምጠንም ጸሎት፣ ተንበርክከን ጸሎት ማድረግ አለብን እላችኋለሁ የኔ ውዶች። ከጸሎት በኋላ ከጸሎት ውጭ ሌላ አማራጭ የለንም። እንደዚያ ነው እሺ። እና እስካሁን ግን ዱባይ ላይ ምንም የተሰማ ነገር የለም። ግን ቲክቶክ ላይ ይተላለፋል። እና እዚህ ፖለቲካ ውጡ እሺ። እንደ ሀገራችን እንዳይመስላችሁ፣ እንደ ኢትዮጵያ እንዳይመስላችሁ እሺ። እና ጥሩ አይደለም። አፋችሁን ቆጥቡ። አፋችን መቆጠብ አለብን። ደግሞ ጦርነት አዲሳችን ነው እንዴ? ለኢትዮጵያኖች ጦርነት አዲሳችን ነው አይደለም። የመጣውን መቀበል ነው። አሜን ብለን እንቀበላለን። እውነቴን ነው የምላችሁ፣ መፍራት የለብንም። ነፍሳችን እኮ በእግዚአብሔር እጅ ነው ያለች። ምን ነው ፈራችሁ? እስታ ሞት ይቀራል እንዴ? ሞት እኮ አይቀርም፣ ምንም አይቀርም። ማርያምን ስለሆነ እኛ በያለንበት ቦታ ሆነን ጸሎት ማድረግ ማንቦጅቦጅ ሀምን እንገባ እናትሽ ወድ ልትገቢ ነው እንዴ? መልሰሽ የት ልትገቢ ፈልገሽ ነው? ምን እናድርግ ምናምን አትበሉ፣ አትጨናነቁ። ዝም ብላችሁ ስራችሁን ስሩ። ማርያምን አሁን እኔ ያሰሩት ልጆች ፖሊስ ናቸው፣ መከላከያ ናቸው። ይሄዳሉ ይመጣሉ። ካላስ ችግር የለም ምንም። እና ሰላም ነው። አትፍሩ እሺ። ጸሎት አድርጉ። ሼር ላይክ አድርጉኝ። አመሰግናለሁ።